እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው ጸልያችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እቺ ነው እናንተ መልክ መርጣችሁ የምታውቁት። አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። እኔ ግን ለምንድን ነው ግን የዘንድሮ ዜና አንባቢዎች ግን ማን ነው ያገኛችሁት ነገር ለቃቅማችሁ የምታወሩት? ይወራና የማይወራ ነገር እኮ አለ እኮ አንዳንዴ መሰሱ ከጀርባ ያሉ ነገሮች አሉ። እነዛንም ግልጽ አድርጉልንና ጀጅ እናድርግ። ያው እንደ ተመልካች ኦዲየንስ ሆነን ጀጅ እናድርግ። ኦዲየንስ ነን። ያው ወሳብ ኤቨሪባዲ እንደምን አላችሁልኝ? ኤፕሳውተር ሃውስ ዛሬ አውትዶር ነው እየቀረጽኩኝ ያለሁት። ኤኒዌይስ አሪፍ ቦታ ይመስለኛል። አዳማ ራስ ጸጥ ያለ ቦታ ነው። በዚህ ላይትን ምናምን ኤቭሪቲንግ አሳያቸዋለሁ ሴታፕን በኋላ ላይ እንደ ያ ብዙ ነገር አለ። ደስ የሚል ሄንጋውት እያረገን ቪዲዮን ቀርጻለን ማለት ነው። እዚህ ብዙ የምናወራቸው ጉዳዮች አሉ፣ ሪያክት የምናደርግባቸው ጉዳዮች። ሳሚ ናት እንግዲህ ሁላቸውም የምታውቋት ጠንካራ ሴት ናት። ቲክቶክ ላይ በጣም ኮንቴንት ክሬተር ነች። አንዳንድ አሪፍ ጉዳዮችን እንትን የምትል ልጅ ነች እና በአንድ ታዋቂ ሰው መስፈራሪያና ዛቻ እየደረሰባትና እንዲሁም የአካል ጉዳት እየደረሰባት እንደሆነ ምናምን እያሳወቀችን ያለችው እና ከሱ ጋር ተያይዞ አንዳንድ ጉዳዮች እየተወሩ ነው። ውሸት ነው የሚሉም ሰዎች አሉ እና ብቻ የምናወራቸው ቁም ነገር አዘል ፋኒ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉኝ። እኔ ቤቴን ለአንድ ጀርመናዊ ያከራየው የት ነው? አዳማ። ከዛ ጀርመኑ በቃ ምን እንደፈለገ አላውቅም፣ ይወደኛል፣ ምን ይላል። እኔ እዚህ አዲስ አበባ ነው የምኖረው። ያን ጊዜ ቤት እዚህ አልተሸጠም እና ሻወር ክሊክ ብሮክን ምናምን ብሎ አልፎ ሰማለሁ ብያለሁ። ሻወር ኢዝ ብሮክን። ይሄ ውሃው ቧንቧ እንዳልል በእንግሊዝኛ አልችልም። ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ። እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት። ያችን ይዤ ነው ያደርኩት እንዳጠፋ ዲክሽነሪም አለኝ መኪና ውስጥ። ከዛ ዋት ኢዝ ብሮክን ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ። ባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው። ቹፔልክ ልቦልኝ ማረሳው ነው ከማላውቀው ጀርመናዊ ላረግስ አባቴ ማን ነው እያለ ጆሮ ነጭ የጆሮ አርጎ ሊኖር አረ እኔ አልቅም። ከዛ ደነገጠ። እኔም ብሮክን የሆነ ነገር የለም። ወደ ሀገር የመጣ ወደ አዲስ አበባ ያኔ ስኖር ነው። በአጋጣሚ ሚስቱ መጣች፣ ግን ትልቅ ሴት ነች፣ ቀልጣፋ። እነሱ እኮ ሁሉን አሟልቶ ነው የሰጣቸው፣ ድብቅ አያውቁ። ለዚህ እኮ ነው አንተን እኔን ውጭ ሀገር ነቸው የሚሉት። እኛ እኮ አልለመድንም። እኛ እኮ መብራት አጥፍተን ሰው ምናማነ ድግስ ደግሰን ስንሸኝ አቤት አበላሉ። እንደው ከድርቅ የመጣ ነው የሚመስለው እኮ ምንለን። እኛ እኮ መቼም ሰው እኮ አንሆንም። እኔ እንደው ሰው ይሆናሉ ብዬ ልምከር እንጂ አላለም። ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተህ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጨዋታችሁ በጣም ነው ተመቸኝ። በዚህ አልጋ ላይ ባል መጠበቅ ራሱ ሞት አይደለም ወይ? ረፉ። ዝም ብላችሁ ስጥ የምትሉ ሰዎች፣ የምታረጉ ሰዎች ረፉ። ተስተካክላችሁ ፕሮቲናችሁን በልታችሁ ምናምን ነው መሆን ያለበት። ሴክስ ራሱ ኤነርጂ ይፈልጋል፣ ምግብ ይፈልጋል። እኔስ የማዘር ጨዋታ በጣም ነው ተመቸኝ። እግዚአብሔር ነው ብቻ እንደዚህ አይነት ወጎችን ማውራት ምናምን ማውጋት የሚችሉ ሰዎች አሉ። በቃ እኔ ተስተዋላቸው ስቶሪ ቴሊንግ ላይ በጣም ተስተዋላቸው፣ ሂውመር ሲፈጥሩ በጣም ተስተዋላቸው ሰዎች እንደዚህ ነገር ያጋጥሟቸዋልና ኤኒዌይስ እኚህ ማዘር በጣም እኔ ስራዬ ነው። እኔ ተዳሪ ስራዬ ነው። አልማዝ ነኝ። አልማዝ ደግሞ ባልጨራ ቪዲዮ ልጅ ቪዲዮ አየኋቸው ከነዚህ ከኢቢኤስ ጋዜጠኞች ጋር ያረጋቸውን እንትኖችና ቆይታዎች
በጣም በቃ በነፍስ ስጋቸው ነው የተጫወተባቸው ሙድ ነው ያዘባቸው ምናምን ነገር በጣም ጨዋታ በጥሮ ምናምን ነገርና በጣም መቼ ልጅ ነው ዶክተር አርሰናል ሁላችሁም ታውቃላችሁ ግን በዚህ ደረጃ ነው ይጫወታል አስቤው አላውቅም ግን ጎበዝ ነው በጣም ጎበዝ ነው ሹፉት ቅድም ማለት ነው ቲክቶክ ላይ የሆነች ልጅ ከአባቴ ጋር ሁሌ የሚያጣላኝ ነገር ሻወር ቤት ስገቢ በራት ቆልፊ ይለኛል ምናምን አለችና እዛ ብንወድቅ ከዛ በኋላ ሰው ሊያድነን ምናምን ቢመጣ አስባችሁ ታራቁታችሁ ምናምን ያለችውን ትዝ ብሎኝ ማለት ነው አሁን እኔ አያድርገውና ሻወር እየወሰድኩ በወድቅ የኔ እናት እግዚአብሔርን አስባችሁታል እናት ክርስቶስ ነው አታለብሰኝ እንዳልኩኝ ማለቴ አታለብሰኝ ቀጥታ ሰው ቅዱስ እናቶች ግን ከባድ ናቸው የምር ነው ከዛ እረም ብርሃን እግዚአብሔርን መትረፍ አልፈልግም ክርስቶስ ነው እንዲህ እሱ ትጠራልኛለች ሰው መጣ ያድነኛል ከዛ እንትን ይወስዱኛል ምናምን ከዛ ልድን አታለብሰኝ ማርያምን አታለብሰኝ አልብሰኝ ምናምን ሰው ልጠራ ወፍ እንደዛው እንዳለው ድረሱልኝ ምናምን አስጎብኝታኝ ማርያም ስትመጣ ምንድነው እናቶች በጣም ሴንሲቲቭ ናቸው እንደዚህ ነገሮች ላይ በጣም ሴንሲቲቭ ናቸው ምናምን ነገርና ቶሎ ሰው እንዲደርስ ከፍቶ አስገቧቸው ይል አሁን ሩማቸው ፕራይቬሲ የሚባለው ነገር እንትን ግድ አይሰጧቸውም ኬራ ያረጉም ማዘሮችና ሩማቸው ምናምን ከፍቶ ይገባሉ ምናምን የሆነ ነገር እንግዳን ለማሳየት ሩማቸው ምናምን ፋዘሮችምና በጣም ከባድ ናቸው ያስባቸዋል ሻወር ቤት ውስጥ ወድቃቸው ምናምን መለመላቸው እንደዛ ሰው ሲጠራባቸው ጎረቤት ምናምን አንድ ሳምንት አንድ ወር ሙሉ ቡና ሲጠጣባቸው እሷ በጣም ጠቅሯል ምናምን ያጨሳል ወይ ምናምን ብሎ ሲወራባቸው አንድ ወር ሙሉ እኔስ ሰሞኑን ዶንኪቲዩብ አደጋ ላይ ወድቋል አድኖኝ የኢትዮጵያ ሕዝብ ምናምን ብሎ እሺቱ ብዙ ሰዎች ሪአክት ያደረጉበት ነበር ብዙ ሰዎች በራሳቸው ትክክል ነው እሺቱ በጣም የዋህ ነው መታገዝ አለበት ልጁ ማገዝ ይኖርብናል ምናምን የሚሉ ነገሮች አሉ ሌሎቻቸው ደግሞ የባምቢምባ ነው ባምቢ ስላለቀሰችበት ነው ምናምን ብሎ ያሉም አሉ ባምቢ ምን ላይ ሰጣለች እስቲ ቼክ እናርግና እኔ ምንም ብዬ አረገምኩት እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ እኔ ምንም አላልኩትም እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታን ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች ጸልያበታለች እኔ ያንተ ልጅ አይደለሁም እኔ የኔ መልአክ አይደለህም ብላ ነው ጸልያችበት ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች ባምቢ አላለቀስኩበትም እናቴ ግን ተስላለች በጣም ጉደኛ የሆነን ህዝቦች ነን እንደ ኢትዮጵያ ሴፌም ከርፋፋ ምን ያንከረፍፍሻል ምን አይነት ነገር ነው ቀረጣን ጀምር እሺ እሺ ልበል እሺ እንደዚህ ጅጅት አንገቴ ጀምር በል በቅሎ ቲዩብ አብቅቶለታል በቅሎ ቲዩብም ራሱ ህዝቡ መጥቶ ይታደግ ከእጄ ላይ ይወሰድ በቃ አልቅስ እንጂ አልቅስ አሁን ነው አዲስ ምን አይነት ከርፋፋ ነው እኮ አፍጣሱት ምን አይነት ጨምረው እዛ ውስጥ ከሚቀነሱት 30ዎች ውስጥ ጨምረው 31 አድርግልኝ ምን አይነት ነገር ነው በቅሎቱ በሴፌ በጣም ከባድ እሺም ታውቃላችሁ ነው ቃሪ እንደሆነ ታወቃልና በዚህ በኩል የባህላዊ ዳንስ ምናምን የሚሰሩ ሰዎች እንትኖች አሉ እዚህ ጋር ምናምን አለ ስዊሚንግ ፑል አለ በዚህ በኩል እዚህ ጋር ሪሴፕሽኖች አሉ ምናምን
እዚህ ብቻዬን ስስቅ አበደ ወይ ሳይሉኝ አይቀርም። እኔስ እንቀጥላለን፣ ሪአክት ማድረጋችንን እንቀጥላለን። ሰው የሳሚናት እያነሳች ያለችው ጉዳይ አለ። አንድ ታዋቂ ሰው እያስፈራራኝ ነው፣ ልጅሽን ማሳደግ አፈልጊም ወይ ልጅሽን አፈልጊም ወይ ምናምን እያለኝ እያስፈራራኝ አለ። አንድ ታዋቂ ሰው ዝነኛ ነው፣ ሁላችሁም የምታውቁት ሰው ነው ምናምን ብላለች። አብዛኛው ሰው ሙሉ ዓለም ላይ ነው እጁን የጠቆመው። ብቻ እኔ አላቅም ከሱ ሳይሆን አሁን የኔ ፖይንት ጆርዲና ይሄ ሰውዬ ያነሱት ጉዳይ ላይ እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ መጥናንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በሞሎና በማምና ጓደኛዬ ነው የኔ ጋር ሊፖስት ያደረኩት ያጋ ከተፖስተ ደና እኔ በጣም የሚገርመኝ ነገር አሁን ላይ የምጠረጠው ነገር ምንድነው ሰውዬው ራሱ እያስፈራራሽው እንዲያውን ነው የምልሽ። ሰውዬው ራሱ እያስፈራራሽው እንዲያውን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውዬው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው ዓመት 29 ዓመት ነው ምናምን ነገር መጣፍ ይሸጣልሽ እና ሁለት ነገር ነው። ወይ መጣፉን ይሸጥልሽ ነው የሱ ፖይንት ቀጣዩን መጽሐፍ ሊሸጥ ነው 2018 ላይ 2019 ላይ የምታወጣውን መጽሐፍ ስለ ራሷ ምናምን ስለ አስሏ ያሳለፈችውን ነገር ምናምን እሷ ላይ የደረሰውን ባዮግራፊ ነገር ጽፌ እለቃለሁ ምናምን አስመርቃለሁ ስላለች እሱኛውን ፖይንት በማድረግ እሱን ለመሸጥ ማርኬቲንግ እየሰራች ነው ምናምን ብሎ ነው ያነሳው። እሱ ከተማ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህጻናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ስለ ምን ሀገር ነው የምናወራው? ስለ ስዊድን፣ ስለ አይስላንድ፣ ስለ ፊንላንድ ነው እያወራን ያለነው ወይስ ስለ ኢትዮጵያ ነው እያወራን ያለነው? መቼ ነው የኢትዮጵያ ህግ ለሴቶች ሰርቶ የሚያውቀው? እኔ ወደ 500,000 የሚጠጋ ፎሎወር ነበራት ከፎቅ ላይ ተገፍትራ ስትገደል። ገዳዩዋ አሁንም በነፃነት እየተንቀሳቀሰ ነው። ሰቦቿ በተደጋጋሚ የኢትዮጵያ ህዝብ ይፍረደን፣ የኢትዮጵያ ህግ ይፍረደን ሲሉ ይሰማሉ። አሁን ድረስ የትኛው ህግ ነው ለቀነኒ የደረሰላት? ሄቨን ኬዝ 4 ዓመት ሊሞላው ነው። እስካሁን እናትየው ፍርድ ቤት እየተመላለሰች ነው። ጠልፋ፣ ተደፍራ፣ ተደብድባ ልጇ ተገሎባት በጣም ወደ ህግ የመጣች ልጅ እስካሁን እስር ቤት ነች ያለችው። ፖሊስ ጣቢያ ሴቶች ላይ ብቻ የጠለፋት፣ የደፈራት፣ ልጇን የገደለባት፣ የደበደባት ሰውዬ በነፃነት እየተንቀሳቀሰ ማለት ነው። ጉጂ ዞን ላይ አፍሪካ ሀሮ፣ በትግራይ፣ በአማራ፣ በአፋር ክልል ያሉ ሴቶች በስመ ጦርነት በየቀኑ ይደፈራሉ፣ በየቀኑ ይገደላሉ፣ በየቀኑ ስንት ነገር ይደረጋሉ። እቺ ነው የኢትዮጵያ ህግና የኢትዮጵያ ህዝብ ለሴት ልጅ ቆሞ የሚያውቀው። ጥል አገጭህና ደረትህ በውፍረት የገጠመ ሰውዬ፣ እንደ ወንድ ወጥተህ ስፖርት የማትሰራ ሰውዬ የተጠቃችን ሴት መልክ ለማጣጣል አፈን የከፈትከው ምን ስለሆንክ ነው? ቆንጆ ሴቶችን ነው እየመረጥኩ ምደፍረው እያልከን ነው? ደፋሪነትን ነው መቼም እየነገርከን ያለው። ስትደፍር መልክ ትመርጣለህ። እቺ ነው እናንተ መልክ መርጣችሁ የምታውቁት። አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። አይደለም የሳሚናትን እሷ ያነሳችው ሀሳብ ምንድነው? አሁን ጆርዲ በጣም ወደ ተሳሳተ መንገድ ነው የገባሽው። አህያ ሳይቀር እባብ ምናምን ያልሽው ምንድነው? ስለመደፈርና ስለመድፈር ጾታ አይመርጥም። እንዳየነው ከሆነ ባለፈው ኢንተርቪው ላይ አንዲት ልጅ ያለችውን ሰምታችሁ ይሆናል። ባለፈውና ለ24 ሰዓት ወንድ ብትሆኚ ምን ታደርጊያለሽ? ምን አይነት ነገሮችን ነው የምትጠቀሚያቸው? እስቲ ኦፖርቹኒቲው ቢሰጥሽ ምን ታደርጊያለሽ ተብላ ስትጠየቅ ሰምታችሁ አብዛኞቻችሁና እኔ ወንድ ማነው ድንግል ሴቶችን እያደንኩኝ እንትን እላለሁ፣ ድንግላቸውን ወስዳለሁ። ዳት ሚንስ ትደፍራለች ማለት መድፈር ትፈልጋለች። ሶ ያ ሜንታሊቲ ከጾታ አይደለም፣ ሁላችንም ጋር ያለው ሜንታሊቲ ነው። እንደዚህ ይሄ የጉልበት ማነስ ነው እንጂ እናንተ ብትደፍሩ ደስ ይላችኋል። አሁን የጉልበት ማነስ ይሄ ትራዲሽናሊ ወንድ ጡንቻው እንትኑ ነው ባዮሎጂካሊ እንደሚታወቀው ምናምን ነገርና ያ ነገሮችን
አድቫንቴጅ ስላጣችሁ ነው እንጂ ሜንታሊቲው ከሁሉም አለ። የመድፈርና የመድፈር ሜንታሊቲ ከሴትም ከወንድም ያለ ይመስለኛል በኔ በኩልና ሰው ያነሳሻቸው ፖይንቶች አሪፍ ናቸው። የህግ መላላት አለ ኢትዮጵያ ውስጥ። እነዚህ ነገሮች ህጎች እየተከበሩ አይደለም፣ ትግበራ ላይም እንትን ጥሩ አይደሉም። እነዚህ የሴቶች ጉዳይ የሚሆኑ የተለያዩ ነገሮች ሰውም እየተገደለ አይደለ፣ ወንድ ሴት ምናምን ሳንል እየተገደለ ነው ምናምን ነገሮች፣ የተለያዩ ሰዎች ምናምን ያለ አግባብ እየታሰሩ ያሉ አገር ውስጥ አሁን ሴቶች ብቻ አይደሉም እና ሰው ስትሪክትሊ አንቺ አሁን የፐርሰናል ያረክሽበት ወይ ነው እንጂ አነ ጆርዲ የምትመቸኝ ልጅ ነች። ምክንያቱም የምታነሳቸው ኢሹዎች ሴት ልጅ እኮ ለኛ ጠላታችን አይደለችም፣ እናቶቻችን ናቸው፣ እህቶቻችን ናቸው፣ ነገ ከነገ ወዲያ ላላገባን ምስቶቻችን ናቸው ምናምን ነገርና ሶ ዳት ማች ስትሪክት አርገሽ ዘንዶ ትደፍራላችሁ አያ ምናምን ብለሽ ለማንቋሸሽ ባትሄጂና ትክክለኛውን እቺ ልጅ ያለችበትን ወይና ይሄ ሚስ አንደርስታንዲንግ እሱ የተናገረበት ወይ ብታስተካኪ አሪፍ ነበረ። ኤኒዌይስ አንተን ለክፉ የሚሰጥ አይነት አይደለም መሳብሽ፣ ብቻ እቺኛውን ብቻ ታስተካኪ አሪፍ ነው። ማንቸስተር ዩናይትድ እና አርሰናል የመሰሉ ቡድኖች ባህር ዳር ስታዲየም ላይ እንዲጫወቱ ፍላጎት አለን ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። እና አመንከው ነው አመንከው ምን? እኔ ግን ለምንድን ነው ግን የዘንድሮ ዜና አንባቢዎች ግን ማን ነው ያገኛችሁት ነገር ለቃቅማችሁ የምትወሩት? ይወራና የማይወራ ነገር እኮ አንዳንዴ ሰሞኑን እኮ ማውራት አመንከው ነው ደስ ይላል። ኢትዮጵያ ይሄ ባለስልጣናት ግን ምን አጭሶ እንደሚወጡ ወደ አንተ ሲወጡ ምን አጭሶ እንደሚወጡ አናውቅም። ብቻ የሚያነሷቸው እንትኖች በጣም ከባድ ናቸው። የዚህ ልጅ ሪያክሽን በጣም ስለተመቸኝ አንዱ ልጨምርላቸው እስቲ። መልስ ሜቶቹ ምናምኖቹ በጣም ጸዴ ናቸውና ሴት ልጅ ስታደርግ ከባለስልጣን ጋር ከኢንቨስተር ጋር ምናምን ነው። ወንዶች ደግሞ ከሰራተኛ ጋር ከአከራይ ልጅ ጋር ምናምን ለምን የምትርመጠመጡት? ግን እውነቴን ነው። እኛ ሰው አንቅም፣ ከተመቸን ተመቸን ነው። አንቺ ግን በነገራችን ላይ የዘበኛችሁ ልጅ ነሽ። እናትሽን ጠይቂያት ካላመንሽኝ ማለት ነው። አባቴ ብሎ የሚያሳድግሽ አባትሽ አይደል፣ ዘበኛሽ ነው። የእናንተ ቤት ዘበኛው ያረጀው ሰውዬ የለም፣ የእሱ ልጅ ነሽ አንቺ። መልካችሁም ይመሳሰላል። ሲጀመር ደግሞ እኛ ለገንዘብ ብለን ምንም አይነት ነገር አናረግም፣ ለስሜታችን ነው እንጂ ማለት ነው። ከተመቸን እናረጋለን፣ ለገንዘብ ብለን ግን እንደናንተ ራሳችንን አንሸጥም። ለዛ ነው እሺ። ኦፍ ኮርስ ቢፉ እንደቀጠለ ነው። ስለ ዘበኛ ካነሳና አይቀር ጋይስ፣ አሉቲ በዘበኛ ከተባረረ በኋላ ተመሳሳይ አልመጣም ነው ወይ ለኔ አባት ተመሳሳይ እየመጣ አይደለም። ከዛ በኋላ አሁን የውበት ሳሎን እየሄደ ምናምን የመጣጥና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያንን ነገር እንድታረግ ሪኮመንድ አደርጋለሁ። ይሄ ኦልሞስት ወደ 9600 ነው። እስከነዚህ ወደ 18000 ብር ይገባል። ቤቢ እንግዲህ አይዞህ እግዚአብሔር ኤክስትራ አለው ምናምን ነገር ማሳጅ ነው የውበት ሳሎን ማለት ነው። እኔ ስለማለየው ነው ተጠቃሚ አይደለሁም። እኔስ አሉቲ ግን ተመሳሳይ አልመጣ ብለዋል። ከተባረረ በኋላ ከስቱዲዮ በዘበኛ ከተከለከለ በኋላ እኩል አልመጣ ብለዋል። አሉቲ ወደ ድሮ አቋሙ አልመለስ ብለዋል። ምድረ ችጋራ ሰው መኪናውን ፓርክ አድርጎ ይገባል። ያቸው እነዚህ ጃንጥላቸውን ደርድረው በሩ ላይ ከእንደዚህ አይነት ሰው ጋር ይዋልን። ታዲያ ህይወታችን መች ነው የሚቀየረው? ክራኒክ ያን ትኬት እየቆረጥኩ ፓርኪንግ ልሰብስብ እንግዲህ ጃንጥላቸውን ደርድረው ነው የገቡት ከእነዚህ ሰዎች ጋር እየዋለ። ዝናብ እየዘነበ ነው። የፋሚሊ ሻራውቱ ዝናብ ከዛ የመሰለ ስፓውት ወደ ቤት መልሶናል ማለት ወደ ስቱዲዮ መልሶናል። እኔስ እንቀጥላለን። ተመመነው እድሌ ቁልመመነው ተመመነው እድሌ ቁልመመነው ያለው እድሌ ቁልመመነው ያለው በዚህ እድሜ በእድል ማሳበብ ጥሩ አይደለም። መሞከር ሀስል ማድረግ ምናምን ነው የሚያስፈልገው በዚህ እድሜና አይ ዶንት ቲንክ
እድሎቻቸውን ብሌም አታርጉ በሰዓት በዚህ እድሜ። ኢትዮጵያ ንግድ ባንክም እናት ባንኮችም ሁሉም ባንኮች አሁን እንዲሰሩ የምፈልገው ነገር እየማለን ብድር የምንወስድበትን ነገር ቢያመቻቹልን በመሀላ ብቻ ማለት ነው። ለመጀመሪያ ጊዜ ኩዊን ሄዱ ነች አይዶና ስሟ እንደዛ አይመስልም። ለመጀመሪያ ጊዜ በቃ አሪፍ ሀሳብ ያቀረበችውና አው እየማለን ማሳጅ አይደለን ሰዎች ሊብሬ የቤት ካርታ ምናምን አይደለን ሰዎች እየማለን ምን ብድር የምንወስድበት መመቻችልን ባይነን አሪፍ ሀሳብ ነው። የሁላችንም ሀሳብ ነው። እሺ ገነት ንጋቱ ነች አይ ቲንክ እና እቺ ጋዜጠኛ እቺ አርቲስት ሰው ምንድነው የተፈጠረው ቼክ እናርገውና ቃልዬ ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ ታቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ነጻነት ወርቅነህ ስሞት ምናምን እቺ ሴትዮዋ የሆነ ታይም ላይ በጣም በቃ ያረጋቻቸው ነገሮች ምናምን ህዝቡ እንዳስቆጣው ይታወቃልና ቃል ወደዚህ መተሽ ከመናገርሽ በፊት ለምንድነው ፖስት ያረግሽው ሃይድ አርጊልኝ ምናምን ማለት እቺ ነበር። ኮንታክት አሪፍ ኮንታክት ካላችሁ ግን የሆነ ነገር እኛ ላይ ነው ያልሰማነው ነገር ከጀርባ የተፈጠረ ነገር አለ። ሶ ወደዚህ ያመጣችሁት በፕሮሞሽንም ምናምን እንደተጣሉ ምናምን ሰሞኑን አይታችኋል ምናምን ነገር በዛ ምክንያት ሊሆን ይችላል ምናምን ግን እኛ ላይ ነው ፖስት ያልተደረጉ የተጠነሰሱ ከጀርባ ያሉ ነገሮች አሉ። እነዛንም ግልጽ አድርጉልንና ጀጅን አርግ ያው እንደ ተመልካች ኦዲየንስ ሆነን ጀጅን አርግ ኦዲየንስ ነን ያው ትክክለኛ ጀጅመንት ለመስጠት ከሁለቱም ወገንና ከጀርባ ምን እየተካሄደ እንደሆነ ቢነግሩን አሪፍ ነው ብዬ ያስባለሁ። እኔስ እርቅ አውርዱ ሰላም አውርዱ። እቺኛው ቪዲዮ ስሎ ሞሽን በኤዲቲንግ ነው የሚመጣው እና ምንም ስለ ስሎ ሞሽን ምንም እንደ አፍኖ ክሎ የላቸውም ምናምን ነገር እና እንዲሁ ባረማመዱና የሚያመጡት ስላቸው እቺ ነገሮችን ቢጠይቁ ወይ ደግሞ ቼክ ቢያረጉ ሳም ጉግል ነገር ቢያረጓት ስሎ ሞሽን እንዴት መፍጠር እንዳለባቸው ጥሩ ነው። ሀሳቡ ጥሩ ነው። አሁን የተሞከረው ሙከራ ማን ለክፉ የሚሰጣ አይደለም። እቺችን ለቪዲዮ ኤዲተሮች ምናምን ነገር ቢሰጧትና በስሎ ሞሽን አርፍ አርግቶ ቢሰጧቸው አርፍ ነበረ። ደግሞ ብር አላቸው እቺችን ለማስደረግ ሶሻል ሚዲያ ማኔጅመንት ምናምኖች ላይ እነዚህ ብዙ ልጆች ስላሉ ቢያሳትፏቸው ባይነኝ እኔስ ዛይ ከምሰጡኝ ሰው እኔ ማለት እንፈልገው ፍቅር ምትወዱኝ ምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች
ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ገብቶሻላ? ከባድ ነገር ባንዴ ወደድኩ ባንዴ ጠላው እድል ሊሰጥ ይገባል። ያው ከሼቱ መለሰ ጋር ተያይዞ ምናምን ሰሞኑ የባምቢም ጉዳይ ምናምን ስለነበረ ባንዴ ነው የወረደው ምናምን ነገር። ኢትዮጵያ ውስጥ ደግሞ ይታወቃል ያው ባንዴ ትወጣላችሁ ምናምን ነገር ሲደግፏችሁም እንደዛ ነው ስናወርድም እንደዛ ሆነናን። አሪፍ ኮት ይመስለኛል አሁን ያስነዋለው ዛሬ ከምንወደው ወይ ደግሞ ከምንሰጠው ሰፖርት ቀነስ አድርገን ለውድቀቱ ወይ ደግሞ ስሳሳት ያው ሰው እስከሆነ ድረስ መሳሳታችን ስለማይቀር ስንሳሳት ለዛች ቀን የተወሰነ ነገር ብናስቀምጥስ ባንዴ ወደ ላይ ከምናወጣው ከምናወርደው ምናምን አይነት ነገር ነው። ዳትስ አሪፍ ይመስለኛል። አሪፍ ኮት ነው። ልምድ ማድረግም ያለብን እሱ ነው። ባንዴ ውለታ ምንረሳ አይነት ህዝብ ሆነን የተቸገር ነው ምናምን ነገርና ስናወጣውም ደግሞ ያው ክራይቴሪያዎች የሉንም። በቃ ትንሽ ኢምፕሬስ ካረገን አንድ ሰው ላይ እንሰቅላለን ምናምን ነገር ባንድ ቃላት ግርፈት ደግሞ እናወርዳለን ማለት ነው። እነዚህ ነገሮች ቢስተካከሉ ባይነኝ። አስተዋይ ልጅ ነው ያስ ነው አሪፍ ነው ኮት ያደረገው ነገር ምናምን ነገር በጣም አነጋጋሪ ጉዳይ ነበረው። የዚች ልጅ ኒውዮርክ ሲቲ ውስጥ የምትኖር ልጅ ምናምን የባለስልጣን ልጅ ነች ምናምን እየተባለበት ነው። ወራዊ ማኒፌስት የምታደርጋቸው መንዝሊ የምታወጣውን ብር ምናምን በዶላር ነው የተናገረች ምናምን ነገርና ብዙ ኢትዮጵያዊን አስቆጥቷል። አይ ዶንት ቲንክ የባለስልጣን ልጅም ላትሆን ትችላለች። ያው ኢምፖርት ኤክስፖርተሮች በጣም ኢኮኖሚካሊ በጣም ዌልዝ የሆኑ ሰዎች አሉ ኢትዮጵያ ውስጥና እነሱ ልጅም ልትሆን ትችላለች። በራሷ መንገድም ሜክ ያደረገችው ነገሮች ሊሆኑ ይችላሉና መደምደም የለብንም የባለስልጣን ልጅ ናት ብለው። I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like $35,000. How do you spend it? $35,000 ታወጣለች መንዝሊ ማኒፌስት የምታደርገው ለሾፒንግ ለአንዳንድ ነገሮች ነው የምጠቀመው ለዲነር ነው የምጠቀመው ብላለች። እኔስ ዳት ማች ይሄ በእኛ ኮንቴክስት ሜቢ በጣም ከፍ ያለ ብር ሊሆን ይችላል። ላለው እቺ ብዙም አይደለችም። አሁን መንዝረን ነው ወደ ራሳችን እየመነዘረን ምናምን ስለምናሰላው ነው እንጂ ምንም እንትን አይመስለኝም። ኤዊስ የባለስልጣን ልጅ ናት ብለን ባንደመደም ማለት ነው። ከኛ ኮንቴክስት ጋር ግን የሚሄድ አይነት እንትን $35,000 አይደለም። $35,000 በራሳችን ብር ራሱ በጣም ሂውጅ ብር ነው ምናምን ነገር ነው።